ሰላም ሰላም ቤተሰብ እንዴት አላችሁ? እንዴት ናችሁ? በአማርኛ ቪዲዮ ተመልሻለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ እዩት፣ ይጠቅማችኋል ብዬ አስባለሁ። የአማርኛ ቋንቋ መጽሐፍ ማንበብ ለምትፈልጉ ማለት ነው። ከዛ ሁለቱንም ነው የጻፏቸው። በእርግጥ እንግሊዝኛ መጽሐፍ ማንበብ ለምትፈልጉም ይሆናል። እስከ መጨረሻ ድረስ ተከታተሉኝ። ያው የአማርኛ መጽሐፍ ለማንበብ ለመቻል መጀመሪያ እነዚህ ፊደሎች መቻል ያስፈልጋል እና እንግሊዘኛም ለምትፈልጉ ከስር የጻፍኳቸውን ማየት ትችላላችሁ። ያው ሀ ብያለሁ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ወደኋላ መመለስ እናንተ መቁጠር ትችላላችሁ። ይህ የእንግሊዘኛው ደግሞ ሀ ብሎ ለመጻፍ ስምን ለመጻፍ ከፈለጋቸው ለምሳሌ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ለምሳሌ ሃና የምትባል ሰው ብትኖር እሷን ስም ለመጻፍ ሀ የመጀመሪያዋ ይሄው ኤች ኤ ነው የሚሆን ማለት ነው። ሀ ለመጻፍ ማለት ነው። እሺ ከዛ ደግሞ ሌላም በሁ የሚጀምር በተመሳሳይ መልኩ ይሄዳል ማለት ነው። ከዛ ቀጣዩ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ወደ ኋላ መቁጠር ተለማመዱ እናንተ። እንዴት መሰላችሁ? ሎ ብላችሁ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ እያላችሁ ለመቁጠር ተለማመዱ። ከዛ በእንግሊዘኛው ለማ የሚባል ሰው ቢኖር ኤልኢ ለ የመጀመሪያ ስም ነው ማለት ነው። ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ ወደ መ ነው የምንሄደው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ቀጣዩ በእንግሊዘኛ መ ለማለት ኤምኤ ነው። ሙ ኤምዩ፣ ሚ ኤምአይ፣ ማ ኤምኤ፣ ሜ ኤምአይኢ፣ ም ኤም ብቻ ስድስተኛ ፊደሎች ስለማያስፈልጋቸው ሞ ሲሆን ደግሞ ኤምኦ ይሆናል ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። የእንግሊዘኛም በተመሳሳይ ሰ ለማለት ኤስኤ ነው። ሱ ለማለት ኤስዩ ነው። ሲ ለማለት ኤስአይ፣ ሳ ኤስኤ፣ ሴ ኤስአይኢ፣ ስ ኤስ ሶ። እሺ ከዛ ወደ ረ እንሄዳለን። ረ የዚህም አርኢ፣ ሩ አርዩ፣ ሪ አርአይ፣ ራ አርኤ፣ ሬ ር ሮ። እንግሊዘኛውን እናንተ ለማየት ሞክሩ። እሺ ቀጣዩ የሚሆነው ሸ ጋር እንጀምራለን ማለት ነው። ሸ ለማለት መጀመሪያ አማርኛውን እንየው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እንግሊዘኛ ለምትፈልጉ ደግሞ ሸ ኤስ ኤች ኢ፣ ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ፣ ሼ፣ ሽ፣ ሾ እንዲህ ብላችሁ መጻፍ ትችላላችሁ። ቀ እንሂድ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። የእንግሊዘኛው ይኸው ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ኮምፒውተር ላይ የቀቁ ይለያል። ኮምፒውተር ላይ ስትጽፉት የቀቁ ተለይቶ ልታገኙ ትችላላችሁ። ማለቴ ኮምፒውተር ላይ አሁን ቀን ስትጽፉ እንዴት ነው የምታደርጉት? ይቅርታ ከዚህ ባያምርም ኪው እና ኤ ማለት ነው። ቀ ለመጻፍ አሁን ኪው ኤ ነው የምንጠቀመው ኮምፒውተር ላይ ኪው ኤ እንደዚህ ይሄ ቀ ነው ማለት ነው በኮምፒውተር ሲጻፍ። ከዛ በዚህ መሰረት ይሄዳል። ኪው ኢ እያለ ይሄዳል ኮምፒውተር ላይ ስለሚለይ ማለት ነው። ሌላው ግን ተመሳሳይ ነው። ወደ በንሂድ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በቡን ደግሞ ስትጽፉ
በ ቡ ቢ ባ ቤ ብ ቦ። እሺ ወደ ታች ልሂድ። ተ ቱ ቲ ታ ቴ ት ቶ። ተ በእንግሊዘኛ ስትጻፍ ቲ ኢ ቱ ቲዩ ቲ ቲ አይ ታ ቲ ኤ ቴ ቲ አይ ኢ ት ቶ። ለምሳሌ ቶማስ የሚባል ሰው ቢኖር ቲኦ ነው መጀመሪያው ስሙ ማለት ነው። ቲኦ ነው የሚሆነው። እሺ በተም እንደዚሁ የምታውቁት ቢኖር ልክ እንደዛ ነው የሚጻፈው ማለት ነው። እሺ እቺ ማነች? ቸ ቹ ቼ ቻ ቼ ች ቾ። ቸቹ በእንግሊዘኛ ቸ እና ጨ ባይዞ ተመሳሳይ ናቸው። ጨ ቸ በእንግሊዘኛ ሲጻፉ እንደዚህ ናቸው። ቹ ቺ ቻ ቼ ች ቾ። ልክ እንደዚህ እያሉ ይሄዳሉ ማለት ነው። ከዚህ የሚቀጥሉትን ደግሞ በሌላ ቪዲዮ እሰራላችኋለሁ። እስከዚህ ስለተከታተላችሁኝ አመሰግናለሁ። በተጨማሪ ኦንላይን መማር ለምትፈልጉ ከስር በማስቀምጥላችሁ ስልክ ቁጥር መደወል መማር ትችላላችሁ። መልካም ጊዜ